ሲደርቅ እንደዚህ አይነት ከለር አይደለም Yep. So let's ስቶሪያችን ይግባ ቴንክ ዩ ከሄድን ግን ብሎ ደግሞ ከታሪክ እኩል የፍቅር ሜሴጅ ላይ ያለ እየፈልጉ ትራማታይዝድ go ahead and watch it. ኤኒዌይስ ሁሌ ችግር ብቻ አይደለም የምናወራው እንዲህ ሀይልዬን ማሂ በጣም ነው የምወዳችሁ እና ወደ ስቶሪ ስገባ እኔ እድሜ 20 ነው እና ፍቅረኛ ነበረኝ አራት I'm 21 so I can understand your thinking. Whatever it is. ታብረን ነበርን በጣም ነው የምንፋቀረው ከዛ በመሃል ተለያየን ኦልሞስት ለ4 ወር ከዛ እኔ ደግሞ በሱ ንዴት አገባው What? Hold on. Good boy. Hi, I'm 4 ወር ተለያየች ከቦይፍሬንዷ ጋር She got married? How is marriage that easy? Let's see their reaction because I'm like አገባው ነው የሚለው ቴክኒክሊ ግን እሺ አገባው እና ያሁኑ ባለቤቴ በጣም ትልቅ ነው በእድሜ በጣም ይበልጠኛል እኔና ባለቤቴ ስንተዋወቅ and you're married and all nigga ነኝ በለኝ ነው ብሎኝ ነው አሜሪካ ነኝ በለኝ አሜሪካ ነው ብሎኝ የተዋወቅ ነው ግን እሱ እዛ አልነበረም እና ደግሞ አሜሪካ ስላሁን የእናንተን ምንድነው የእናቴን ኑሮ ለመቀየር ኦኬ ቲጂ ተደግማ ነው የእናቴን okay I see your point she married for okay I get it then it's not even for her it's for her mother so kind of understandable kind of ለመቀየር እሱን አገባሁት ግን ከተጋባን በኋላ በጣም በጣም ብዙ የዋሸኝ ነገር አለ ፎር ኤግዛምፕል አሜሪካን ነበረም ከኢትዮጵያን ቤት እንዳለው ነው የነገረኝ ያው ላይ Lord have mercy if it's a big deal የት እንደሚኖር ኳሽ እንግዲህ ሰውዬ ሜቢ ድሜውም 80 ነው 40 ሁሌ በጣም ጸባዩ ተቀየረብኝ ሁሌ ይቆጣል በሆነ ባልሆነው ያነጫነጭ hey okay I'm sorry but once a man start changing change him nigga change him ለምን አባቱ ነው የሚቀየርብሽ you're young 40 ዓመት ሰው ያግብታ ሲቃይ ነጫነጫል ደሞ እኮ ምን ምን አላረገኝም ሳንጋባ በፊት ብዙ ነገር እንደሚያረግልኝ ቃል ገብቶልኝ ነበር ኦኬ ሶ ምንም አላረገላትም ግን አልተጋቡም እንዴ ቃል ገብቶልኝ ነበር ግን አሁን ምንም አላረገልኝም ኦኬ so like till they get married this when they get married there's nothing I feel bad for her አሁን ግን ምንም የለም ለእናቴ እንኳን ምንም አላረግም ሌላው ይቅርና በግንኙነት እንኳን አያስደስተኝም አሁንማ ወላሂ ራሴን ጠላው ፍቅረኛዬን ራሴን አጣው ምን ላድርግ ፕሊስ አንድ በሉኝ ሶሪ ግን በጣም አማርኛ የተምታታ ነው መልሳችሁን ጠብቃለሁ ታንክ ዩ የተማታ ነው የሚለው የተምታታ የተማታ ችግር የለውም ምንም ከምኑን አድርገን ተረድተነዋል ዶንት ወሪ ግን ማለት ቆይ እሷ ቤዚክሊ ለብርና ያገባችሁ በአራት ወር ያገባችሁን ሰው ምድር የምትጠብቂ አይደለ ለብርና ያገባችሁ ሁሉ ጊዜ ፐርፌክት ፎርሙላ የለም obviously 4 ወር she's not expecting to love him ምናምን እኮ she married him ለብሩ ብላ ግን she's not even getting that and I feel like ምናምን የሚል የተቀመጠ ቀናቶች የሉም ግን በእንትን ነው የሆነ አናደደኝና አገባሁ አይነት ነገር አንቺ በጣም ሪቬንጅ እንደሚመጣ still like አቃጥክ to love no okay still ታባቱ አቃጠልኩት I don't know what to say I think comment ላይ ተሻለ ነገር ቢሉሽ ይሻላል ከዛ እኛ እንደለመድነው ታዩ ማለት ይቀለናል ግን ታዩ ኮሜንት ላይ ነው አዲስ እንግዲህ ያው የተጋቡ ሰዎች እንኳን አዲስ መፋቀር ይችላሉ ግን ትዳሩን ማቆየት ከፈለክሽ ነው
ካለ ፍላጎት አይ ፊል ላይክ ልጅ ምናምን ሳይፈጠር ኮምፕሊኬትድ ይሻላል። ሶ ሞስት ፕሮባብሊ ኮሜንት ላይ ጥሩ ነገር ታገኛለሽ እንዳልሽው ኮሜንት ላይ ፈልጊ እናንተን እኛ ግን ታሪኩን አንብበናል። ሄሊጌን ማለት በጣም ትመችኛላችሁ ሁላችኋለሁ። ወደ ታሪኬ ስገባ 4 አመት የነርሲንግ ተማሪ ነኝ። የምኖረው አሜሪካ ዘንድሮ የባችለር ተመራቂ ነኝ። ባይዘው በጣም የአሜሪካ ሰዎች እየላኩልን ነው። አሁን ላይ 23 አመቴ ነው። ነርሲንግ የተማርኩት በቤተሰብ ምክንያት ነው። እኔ መሆን የምፈልገው አክትረስ ነው። እናም አሁን ላይ ወደሱ መስጠጋኝ ነገር እየሞካከርኩኝ ፊልም ሜኪንግ ላይ ቢሃይንድ ሲን እሰራለሁ። ፊልም ሜኪንግ ግን ሳይ በጣም እየፈራው መጣው። ማለት ለወደፊት ህይወት ምናምን ሆሊውድ ኪሲንግ ሲን ምናምን እንዲህ ምናምን ብላ ሰጠች ኢሞጂ ምናምን ደርድራለች ምናምን አለውና ቤተሰብም እንዳበሻ የሚቀበለው አይመስለኝም። አሁን የኔ ችግር አይ ኖ ቢኝ አክትረስ about to say some bad word. Let's keep it together. ቤተሰብ are you kidding me? Are you kidding me? ሆሊውድ ለመግባት ኦፕሽን አግኝተሽ ቤተሰብ they're gonna support you ass baby. They're gonna support you. Like you don't have to have like kissy is I mean who the fuck said ኢትዮጵያ ውስጥ kissing into see ምናምን የለም? Because I remember ከጓደኛዬ ጋር በዚህ የምትባለው ጓደኛዬ ጋር we were watching this video ማለት ነው years ago ልጅ እየነበርን ማለት ነው like years ago በጣም የድሮ ፊልም ነው። እኛ ራሱ የዛኔ ስናየው የድሮ ፊልም ነው። ኢማጂን የድሮ ብለን ከሰያሁን ተውት ነው አይቼም አላውቅም። ግን የድሮ ፊልም ማለት ነው የዩኒቨርሲቲ ሙቪ ምናምን ነው። the kissing scene but like no ኢትዮጵያ ውስጥ ነው የተሰራው ነው ያለው like what the hell remember I'm so sorry I don't remember you like who said ኢትዮጵያ ውስጥ እንደዚህ አይነት ፊልም አይሰራም? And you got an opportunity Hollywood ውስጥ ገብተሽ ለመስራት and not make it make sense because it's not making sense for me. This is my biggest dream. ግን ቤተሰብና የወደፊት ባል ምናምን እንዴት ነው እዛ ለኖርማል ቲንግ እንደ ሀበሻ ሀበሻ ምን አይነት ፊልም ነው እንደ ሊሰራስብች ኖርማል ሮም ኮመን ፊልም ቢሆን ያው ኪሲንግ እዚህ ተጀምሮ የለ እንዴ ምንድነው it's not a big deal. Exactly my point ኢትዮጵያ ውስጥ አለ ልክ will understand I mean ስክሪፕት ምራጭ obviously ህልማይ ታይም ተብሎ ሳይተኛ ህልም ተፈርቶ ሳይተኛ ይታደር ያ ሴም ቲንግ ሶ ምንድነው ገና ለገና ሰው ምን ይለኛል ብለሽ የምትፈልጊውን ነገር ማቆም የለብሽም። ሰው ምናምን ሲልሽ ይዛል ማለት ነው ምንም ነገር like ሰራችሁ ማሰራችሁ people are going to judge you so do አንቺ የምትፈልጊውን ነገር like ለምዶ even ሰውን consider የምታረጊው like I would never consider people this is an opportunity methoding so many I don't care like I don't care like yeah for real Hollywood like you not ችግር የለውም እንደሱ የሀበሻ ሞዴስ አለባበስ ምናምን ይባላል። ስንት ኢትዮጵያዊ ሞዴሎች አሉ አይደል ኢንተርናሽናል ሀገር ሪፕሬዘንት የሚያደርጉ ሲመጡ ሰው አጥልቶ ነው የሚቀበላቸው። አንቺ ከራስሽ ጋር መጣለሽ ስራ አትስሪ እንጂ ኦፍ ኮርስ ነገ ሪግሬት የምታደርጊው ነገር አታርጊ። አንዳንዴ when you too desperate ለድሪምሽ you go በማይሆኑ መንገዶች but like አሁን she is not saying ስህተት ነው she's like ካልቸሩ ሰው ምን ይለኛል ነው ለዛ እንደ በሰው እንኳን ድሪምሽን አትግደይ ከራስሽ ጋር መጣለሽ ነገር ብቻ አይደለም ብለሽ ካሰብሽ አንቺ አታድርጊ። exactly ግን እንደ ጀማሪ ደግሞ በጣም like decent የሆነ ነገር በተቻለሽ አቅም force because a lot of the people ይሄ like romance ምናምን once I start በቃ romance ምናምን movies የሚሰሩት በጣም highly paid ናቸው so low budget movies ምናምን ስትጀምሪ probably እንደዛ አይነት ነገር ስለማይሆን ያስባለሁ just be picky yeah be picky ሄሊዌን ማሂ እርዳታችሁን እፈልጋለሁ it's too long ግን ፕሊስ አንብቡ። እኔ ተወልጄ ያደግኩት ትንሽዬ ገጠር why is she reading thank you why is she reading like that ደስ ይለኛል
ጋይስ ይሄን ነገር ስትጀምሪማ ማለት ነው በጣም መቃብዳል አጅበሽልኝ ነው ማነበው ደነነን እሺ ቢያሩ ተዘረጋ ዳን ብራ እኔ ተወልጄ ያደግኩት ትንሽ የገጠር ውስጥ ነው እስከ 10ኛ ክፍል ምናምን አይነት ምንም አይነት የወንድ ጓደኛም ሆነ ፍቅረኛ አልነበረኝም Wait, hold on. Who said that system up? Because I know, like, I'm not saying relationship boost or situationship boost or do that dating ምናምን ነገር የሆነ እድሜ certain type certain age ላይ አድርጉ ምናምን ያልኩ አይደለም I'm not saying but እስከ 10ኛ ክፍል ለምዶ big deal የሆነው you're still young ለእኔ ማለት ነው for me my opinion okay in my opinion እስከ 12ኛ ክፍል it's not a big deal ግን I dated a guy 10ኛ ክፍል ወደ 11 ስገባ I dated one guy dated we never hold hands we never kissed we never did those kind of shit one fucking time I dated ከ10 ወደ 11 ስሄድ so it's like እና ግቢ እስከገባ ድረስ ጭራሽ ከዛም በኋላ አስቤውም አላውቅም dating relationships I've never think of that so like what do you mean እስከ 10 the way she said it እስከ 10ኛ ክፍል you're young 10ኛ እንደጨረስኩ ወደ ኮሌጅ ነው የሄድኩት ከ10 እንዴት ወደ ኮሌጅ ወደቀች ይቻላል ከ10 I mean ወርቃም ላይ ሆነ ይችላል ግን ይቻላል ከ10 ወደ ኮሌጅ ወድቀሽ ነው አይፈልጋም ሊሆን ይችላል አልፈሽም እኮ ትችላለሽ ወደ ኮሌጅ ነው የሄድኩት ወደ ከተማ ልሄድ ስል ነው ስልክም የተገዛልኝ ስለ ፍቅር ምናምን አይዲያ የለኝም then ስልክ እንዳገኘው ፌስቡክ መጠቀም ጀመርኩኝ እና ኮሌጅ ፌስቡክ ስተኛ ክፍል ነው ጀመርሽው እንጂ ፌስቡክ እኔ ብቻ ነኝ ቆይ ግን ፌስቡክ ያልተጠቀምኩት I had an account ነበረኝ 10ኛ 9ኛ ክፍል ሊሆን 10ኛ ክፍል አካውንት ነበረኝ ግን I've never used እንዴት እንደሚጠቀም አላውቅም ምንም አይደለኝም ስለ ፌስቡክ ግን I feel like everybody knows about Facebook it's just me am I too old ማለት ነው too young I think 10 really yeah 10 ነው why is she ፌስቡክ ስንዳክፍል yes ትስ ነበርሽ እኮ ብራዘር አንተ true ብዙ ነገር የሚያስተማርሽ በጣም መምሬ እና ኮሌጅ ውስጥ ህይወት መምሬ ቤት አንዴ መምሪ ህይወት መምሬ አመሰግናለሁ ሚስ ማሂ ሴማይ እና ኮሌጅ ውስጥ ብዙ የሴት ጓደኞች አፈራለሁ ሁላቸውም ፍቅረኛ አላቸውና ሲያወሩ እኔም ከወንድ ጋር ማውራት አማረኝ then በፌስቡክ ከሆነ ልጅ ጋር ማውራት ጀመርኩኝ then የሆነ አዲስ ፊሊንጎች ይሰሙኛል አንድ አመት ካወራን በኋላ እሱ ሩቅ ሀገር ነው ያለው ልምጣ ሲለኝ ለጓደኞቼ ስነግራቸው መጣ ማለት እኮ አብራችሁ ተራላችሁ ማለት ነው wait hold on wait what really is that what that means am I young and I have to learn a lot of things for real what is that አሉኝ እኔ ደግሞ አይደለም ይሄን ማድረግ ማሰቡላ አልፈልግም when I was a child ማለትም 8 አመት ላይ ነበረ ጎረቤት እናቴ ልካኝ እድሜው 20ዎቹ በሚሆን ልጅ የተደፈርኩት በቅንፍ ነው oh my god hold on 8 ክፍል ላይ ያለችው 8 አመት ላይ ያለችው when I was a child ማለትም 8 አመት ላይ ነበረ ጎረቤት እናቴ ልካኝ እድሜው hold on 8 አመቷ oh my god 20ዎቹ በሚሆን ልጅ የተደፈርኩት በቅንፍ ነው የምታወራው this should be the like anyways I know ቤተሰቦቼም ስማቸው እኔ እዚህ ቻናል ላይ ግን እኔ እንትን የለማ there is no flow ግፍትር you're just like I know እንዳይጠፋ ስማቸው እንዳይጠፋ ልጁን ሳይከሱት ቀረ ቤተሰቦቹ መጥተው why did I know like የገጠር ልጅ ነኝ ብለሽ ልጅሽ I fucking like knew
Then Asilu, her parents didn't do anything. I already knew. The fuck, man? If it was me, I would have just the nigga. I would have the nigga. Like, Malet, cover some, blah, blah. I just hate those streets. Like, Malet, him and cover, no. ይቅርታ ጠየቁ። ይቅርታ አይደለም በዛን ሰዓት አሁን ራሱ ማሰብ እየከበደኝ ነው። so bullshit. ከዛን አትምጣልኩት Bullshit. እሱም ቀረና ሳንገናኝ 3 ዓመት አወራን። እንደተመረኩ ስራ አግኝቼ ወደ ገጠር ተመለስኩኝ። ቤተሰቦቼ ደግሞ ወደ አዲስ አበባ መጡ። እዛ 1 ወር ከሰራው በኋላ ወደ ፋሚሊ ለብሬክስ መጣ። አሁን አንቺ ትልቅ ልጅ ነሽ you have to marry አሉኝ። መደፈሬን እነሱም ቢረሱትም ስንት ዓመቷ ነው እንዴ? ስንት ዓመቷ ነው? 20 ምናምን ነው? 22 ምናምን I guess I don't remember. Then the time is not marry. Wait, hold on. እና Hold on. እድሜው ወደ 40 የሚጠጋ ሰው ሂዝ ሪች ምናምን አመጡና አስተዋወቁኝ። ደኖ አልኳቸው። ከዛ ፍቅረኛ አለኝ ስላቸው የማን ልጅ ሲሉ አታውቁትም ስላቸው አይደለም የሌላ ሀገር ልጅ እኛ ቤተሰቡን የማናውቀውን ልጅ አታገቢም አሉኝ። እስከ መምታት ድረስ ተቆጡኝ። ላይክ ይኸውላችሁ ከገጠር እንደኖረ ሰው ማለት ነው። ግቢ 3 ዓመት ኖር ያለው ገጠር ፍሪ እና ላይክ I get the chance to talk to some certain people እና ላይክ የገጠር ሰው ማለት ነው። They think it's normal. They think it's okay. They think እንደውም ማለት ነው they want to marry ቤተሰብ ያመጣላቸውን ሰው take it or live it. እግዚአብሔርን they want to marry ቤተሰብ ያመጣላቸውን ሰው እና like it's normal. እኛ ነን አዲስ አበባ ለሚኖር ሰው it's like ቤተሰብ ነው ግን they want that actually ግን በዚህ ኬስ I don't think ልጅቷ የምትፈልግ so it's like it's messed up. እና 40 ዓመት እንዴት ትፈልጋለሽ? ከልጁ ጋር አንድ ላይ መች ሆነች? በስልክ ብቻ ማለት ነው። በጣም እልህ ውስጥ ገባው እና ወደ ገጠር ተመለስኩ። በአጋጣሚ እዛ ከሆነ ልጅ ጋር ተዋወቅኩኝ። ማይ ፋሚሊ የሱን ፋሚሊ አይወዱትም። እንዳን እነሱን ላናድድ ብዬ ቀረብኩት። አሁን እነሱን የማናድበት ነገር አገኘው ብዬ For me ማለት ነው when you do revenge, I'm not saying revenge is a bad thing girl, ግን revenge ስትሰሩ don't do it እናንተን በሚጎዳ ለምንድን ነው እናንተ የምትጎዱት revenge ለመስራት ብላችሁ feel me? Consider yourself መጀመሪያ revenge ለማድረግ she's literally ቤተሰቧን ለማናደድ ብላ ሌላ ሲያቀርብ ተቀበልኩት። ስቲል ስለ ፍቅር ነገር የማውቀው ነገር የለም። when he kiss me I don't feel better. በጣም እጨነቃለሁ። በሂደትም ወደው ይሆናልን ብዬ አሰብኩኝ። ይሄ ነገር ከተፈጠረ ከ1 ሳምንት በኋላ ፋሚሊ ስራ ትቼ ወደ አዲስ እንድመጣ አረጉኝ። እሱም ከተወሰነ ጊዜ በኋላ መጣ። ሳገኘው በጣም ነው የሚጨነቀው። ሲነካኝ በጣም እፈራለሁ። ከዛ እሱን like we forgot like 8 ዓመቷ ላይ how would she be normal? Therapist ምናምን በጣም ነው የሚያስፈልጋት. I swear to God like ቤተሰቧ ደግሞ ይቅር ብለው ትተውት like for me it's like እንደውም relationship ውስጥ መግባት ራሱ ማሰቧ she's so good because she really needs 6 therapy. የምር imagine I cannot even ጀመርኩኝ። ወደ ስራ አግኝቶ ወደ ድሬዳዋ ሄደ። 1 ዓመት እዛ ቆየ። በስልክ እናወራለን። ፋሚሊ ምናምን የሚያውቁት ነገር የለም about our relationship. አንድ ቀኑ የልደቴ ቀን ነው እና ሳላ ጓደኞቹን ሰብስቦ ሆቴል ተከራይቶ ጓደኛዬ ደግሞ ሰው ላስተዋወቅሽ ብላ ወስዳኝ ሆቴል ሲሄድ ሰው ብዙ ነው፣ ካሜራ አለ፣ ልጁ ተንበርክኳል ምናምን ምን ልሁን What do you mean? I hate እንደዚህ public ቦታ ላይ will you marry me? Yes of course because ሁሉም ሰው ያየኝ ነው እንዴ ነው ቢሚለው stop doing that like if you know like you know 100% sure she እንደምትላችሁ proposal do it if she likes እንደዚህ attention ምናምን but if you're not 100 if like 99%
እርግጠኛ ከሆናችሁ እሺ እንደምትላችሁ don't do it public ቦታ ላይ because she's gonna say yes because ሰው ስላለ don't do that I already knew እሺ ካለች ደግሞ I'm like cock that tea እሺ ካለች actually I'm watching this video for the first time እሺ ካለች ልጅቷ you'll know what I meant አትፈልገውም ማረገው ሳጣ ቀለበቱን ተቀበልኩት እዛው ያለው ፖስት አረጉ ሰው ደውሎ እንዲ አረገች ብሎ መናገር እዛውዬ 11 ሰዓት ላይ ወደ ቤት ስገባ ፋሚሊ አብዶ ጠበቁኝ መቱኝ አባቴ ስሜን አጠፋሽ ብሎ ሊበላኝ የልግባ ከዛ 2 ቀን ውስጥ ሽማግሌ ካልተላከ ከዚህ ቤት ውጪ ማይ ኩዌሽን ክብር ምንድነው I wish about to what is kibir? Please define what is kibir. Kibir it's not about you. Exactly. You just don't need to get better from kibir. እንደው ሰው ጨካኝ ነው መብርሃን አሉ ነገርኩት እሱም ላከ እኔም ከነሱ ጋር እለያዘኝ ለስማቸው ብሎ ሽምግልናውን ተቀበሉት ቤተሰብ ዘመድ ሁሉም ጠሉኝ ደግሞ እሱን አፈቅረው ቢሆን ብጎዳም ችግር አልነበረውም ዛሬ ነገ አፈቅረዋለሁ ብዬ እሱንም ሳትወደው ቤተሰቧም እንዴ ለማን ነው ትርፉ ልጅቷ ምን I'm so sorry I'm not trying to be judgmental ለማን ነው she's not doing her revenge and not yet her parents are not happy she's not happy for what it's just so messy ምንም በጣም ተጨነቅኩ 2 ጊዜ ራሴን ላጠፋ ሞከርኩ እኔ ሰውን ማፍቀር አልችልም በቃ አጥንት ለሱ ነገርኩት እኔ ሰውን መውደድ በፍቅር አብሮ መሆን አልችልም በ3 አመት ሪሌሽንሺፓችን ውስጥ 4 ብቻ ነው የተሳሳምነው 4 ብቻ ነው የተሳሳምነው እኔ እሸሻለሁ በመጨረሻም ሁሉንም ነገር ነገርኩት እንድንለያይ ሂጂ ግን እና ሁሌም እጠብቅሻለሁ አለኝ ከ6 መንት በኋላ የመጀመሪያ በኤፍቢ የተዋወቅኩት ልጅ አዲስ አበባ መጥቶ ደወለ then maybe እሱን ይሄው ማፈቅረው ብዬ ይሁን እንደ ማፈቅረው ብዬ ላገኘው ሄድኩኝ ሳላክ ሳመኝ ከዛ ደቂቃ በኋላ እሱ ማየቱላ አስጠላኝ ትቻው ሄድኩ I think I get the problem it's not the guys exactly what I'm saying it's not the guys it's her ከብዙ ወንዶች ጋር አውርቻለሁ ወይኔ ገና ባሱ ታመጣለኝ ነው ለችግር wait did she say 23 23 she's 2 years older than me 23 አመቷ ነው እንደዚህ ነገር የሆነችው ይሄን ሁላ ነገር ያው that's messed up መድኃኒዓለም አውርቻለሁ ግን ከጓደኝነት አልፎ ስለ ፍቅር ሲያወሩ ያስጠሉኛል እናም ብሎ ካረጋቸዋለሁ አሁን ሲንግል ሆኜ እኔ በጣም ሰላም ነኝ ፋሚሊ ግን እስከላገባችሁ በጣም ሰላም ነኝ of course እኔም በቃ ቆሜ መቅረቴን እላለሁ ልጁም ሁሌም እጠብቅሻለሁ ብሎ ስቲል ይጠብቀኛል እሱን ደግሞ የጎደው እየመሰለኝ ራሴን ብሌም አደርጋለሁ in this year I tried to be with him twice ግን አልቻልኩም ማስመሰል ነው የሚሆንብኝ then ራሴን መጥላት እጀምራለሁ ለዛ ብዬ ጠፋውበት no I don't know like yeah I don't know what to do please help me like no, I'm trying to like scene imagine ለማድረግ የሞከርኩኝ ነው ምን ብላው ነው ተፍታበት የምትሄደው because she don't even have a reason to break up it's just so funny it's just so funny things she went through and she's just 23 መድኃኒዓለም I don't think በእኛ አቅም ይፈታ she needs to see therapist therapy do ሲጀምር 8 አመት ያስደላል እግዚአብሔር ግን ሁሉም በቃ ሁሌ እንደምንነው ሁሉም ወላጅ ልጅ አይገባው ወይኔ ክብር ምንድነው መድኃኒዓለም ክብር እኔ ለክብር ብለው ሳይከሱት ሲሆን መግደል ነበር እገለዋለሁ ለቀቂም ብለው እንደ say the same fucking thing that they're saying እኔ በሆን I would have justice በራስሽ እጅ ነው ያለው በቃ ምንም ማረጋችኝ because the parents for their name ትተውታል name them people say ታረጋጋ በቃ አባቴ አትታሰርብኝ ብላ ታረጋጋው ክብሬ ነው ዝም በይ ከባድ ነው ግን እኔ እንጃ that amount of things people go through በቃ ማለት አልገባኝም
there is no way ይሄ ኦኬ የሚሆንበት እና ከዛ ደግሞ ሲያልፍ ሌላ ደግሞ ለክብራችን ነው አግቢ ምናምን she's just 23 የት ሀገር ነው የት ገጠር ነው እንደዚህ አንቺ በቃ እኛ ብዙ ነገር አናውቅም በእውነት of course በጣም ብዙ ነገር ውስጥ ያዘው እኔ አላውቅም ቴራፒስት ግን ብታይ የተሻለ ይመስለኛል ከሰው አይደለም ችግሩ አለ ሂል ያላረክሻቸው ብዙ ነገሮች ሄን ኦፍ ኮርስ ቀላል ያሉን ነገሮች ያሳልፈሻል በጣም ከባድ ነውና ደግሞ የተፈጠረው ነገር የሚያቀል የሚፈታ አይነት ደግሞ ቤተሰብ ውስጥ ማልተፈጠርሽም which is very sad እንትን so ብትጪ ቴራፒስት ለማየት ሞክሪ and also please በዚህ ፕሮፌሽን ያላችሁ ሰዎች ካላችሁ ኮንታክት አድርጉንና ልናገናኛችሁ እንችላለን we have the account here በቃ ኮንታክት አድርጉንና please let's help her out ኮሜንት ላይ ግን የምትስሏት ነገር ካለ say something if you share the same story ምናምን help out እንጂ በእኛ አቅም ይሆን አይደለም if we keep talking about the story ካርስ አድርገን ባን ይደረጋል ዩቲዩባችን ሰድጅምረን ኤሊየን ማግኝ እንዴት ናችሁ I'm a big fan እና ምክራችሁ አስፈልጎኝ ነው እና የከዝኔ ጓደኛ ነበር እና እሷ ናት ያስተዋወቀችን እና አንድ ሀገር አይደለንም የመጀመሪያ ሰሞን 24/7 ናፈቅሽኝ ድምጽሽን ሳልሰማ መተኛት አልችልም ምን ነበር ከዛ ከሆነ ጊዜ በኋላ በቀን አንድ ጊዜ መደወል ጀመረ ከዛ ሜቢ ቢዚ ይሆናል ብዬ እኔ መደወል ጀመርኩኝ ከዛ አሁን እኔ ካልደወልኩ በሳምንት ወይም ደግሞ በሁለት ሳምንት wait story run out you and while you can leave the nigga alone if he don't want to let me you like leave him like easy Scott leave his ass when he's not trying to change him when I say not change him ayiru lela you know what I'm saying ይደውለው መቀጠል አለብኝ ወይስ የለብሽም መቀጠል በቃ አለቀ is this the whole story because የለብሽም leave him but it's going to be the new thing is each other تبيبت hey guys I love your content very much it's like coffee with my besties and a good conversation አላማችን አላለ ግን ይሄንን እንዴት እናርገው they feel so friendly ኢንትሮአችን ላይ ማስገባ እንደዚህ YouTube ላይ TikTok ላይ ነው ሳይቸው I feel like I'm their friend I feel like I know them you know they're so friendly we love everybody loves them እነሱ የሚጣላቸው ሰው ካለ there's something wrong here there's something wrong here because they're so lovely I love both of them good job babalat coffee with my bestie ምንድነው in a good conversation እውነት ያ አይደለ ቡና አምራቾች ምናምን የምታውቁት ካላችሁ ምትናገሩ ስፖንሰር አድርጉ ስፖንሰር በእናታችሁ ወንበራችን እያለቀ ነው ሌላው በአዲስ ወንበር መግዛት አለብን መላይትም እያስቸገረ እየጠቆርንባቸው አይደለም ከቪዲዮ አምጉዳ መገናኛ ለምን አልሄድም ሚኒባስ ተከራይቼ መቶ inside joke let me get to my story I made this joke ግራ ገብቶኝ ነበር because what are they talking about I was lost it's an inside joke online doesn't make sense open in the question post አደረኩኝና reply አደረገ to the story በጣም interesting view ባለው መልኩ ማለት ነው I'm a girl who likes a good conversation where you can get deep የሆነ philosophical insight እና የምታገኝበት አይነት conversation enjoy ማድረግ ሰው ነኝ so ይሄ conversation ቀጠለ ከዛ ኋላ ከጓደኞቼ አንዷን እንደሚያውቅ ነገረኝ ከስራ ማለት ነው ያው የአንዱ አለቃ ነበር የአንዱ ጓደኛ አለቃ ነው እና he lives abroad so he only met her ሁለት ጊዜ but I remember her telling me that hang out እንዲያረጉ ምናምን ሲጠይቃት እንደነበረ አዲስ አበባ ሳለ ለብሬክ ሲመጣ ማለት ነውና she refused ያን ስቶሪ ነው የምታውቀው and she told me እንዳልወደደችው but we got close after that story reply we daily ነው የምናወራው ከዛ ከጊዜ በኋላ ኮንቨርሴሽናችን ወራችን ምናምን ያው መቀየር ጀመረ he seems interested በሮማንቲክ ወይ ማለት ነው he's a very genius guy
ማለት አትራክቲቭ ያልሆነ ነገር የለውም። በቃ እኔ በጣም አትራክቲቭ የሚሆንልኝ ደግሞ ከወንድ ላይ ኢንተለጀንሳቸው ነው። ይሄን ሂ ሃዝ ዳት ነው የምትለው በት ሂ ጋት አውት ኦፍ ሪሌሽንሺፕ ጃንዋሪ እና ማይ ፍሬንድስ ኦፒኒየን ኦፍም ደግሞ በጣም ባዘር እያደረገኝ ነው። አይ ዩዥሊ ደግሞ ጀጅመንቷን ትረስት አደርገዋለሁኝ። ሶ ዋት ሹድ አይ ዱ ነው። በጣም ግራና ቀኝ ያገናዘበ ስቶሪ ነው። አጻጻፏ ደስ ሲል ፌብሩዋሪ ማርች ኤፕሪል ሜይ 4 ወር በፊት ማለት ነው። ሶ ዲፔንድስ ምን አይነት ሪሌሽንሺፕ የ5 ዓመት የ6 ዓመት ሪሌሽንሺፕ ውስጥ ከነበረ 4 ወር በጣም ትንሽ ነው። ግን ከዓመት ከምናምን በታች የሆነ ሪሌሽንሺፕ ከሆነ ብዙ ጊዜ ደግሞ ሪሌሽንሺፕ ኢንዲ ሲያደርግ ማለት ነው ከዚህ ነገር እግዚአብሔር ይጠብቃል። ኢንዲ ላይ I would never ዩዥዋሊ want to get in this kind ዳን of የተደረገ situation because ይኸውላችሁ this situation is hard. Like እኔ ገብቼ አላውቅም. I don't know. እኔ ከኤክስፒሪየንስ ካላወቅኩት I cannot say እዚህ መጥቼ እንደዚህ ግን የእናንተ ጓደኛ መታ ከኤክሳችሁ ጋር ልሁን would smack her face out. Good, like it feels so cringe. It feels so awkward. Good, like if she was not if any በስራት ሪሌሽንሺፕ ውስጥ ካልነበርኩኝ ያንን like I was in love ምናምን ካላልኩ ደግሞ it's okay ያለ ግን it feels awkward ደግሞ ሁለቱ ሆነው እናንተ ስታገኟቸው imagine it just doesn't work. If it don't like you friends exes or something. ዳን የተደረገው ከብዙ ጊዜ በፊት ነው። ምንም ቢሆን it feels awkward. ምንም ቢሆን በዚህ በኩራት ልብስ ይከፋላል። በጣም ከጅን ከማረጋሉ ሲራስ ከፋለ ጓደኛሽ ኢንትረስትድ ካልሆነች I guess it's fine. You guys, it's still awkward. She refused him. It feels awkward, but no matter how you say it feels awkward. No. Let's say Mahalit አንቺ አልፈለግሽም. I refused him, Lee. Isn't that a bit soon? ታዩ እሺ ታዩ ኢኪ አይሁንብኝ but he wanted you so ከኔ ጋር ከሆነም በኋላ አንድ ላይ እንገናኛለን. Okay, she rejected him. I'm for the friend. It's okay. Call it being insecure or whatever ግን ኮንፈርት ነው ይሰማኛል ሁለታችሁን ማገናኘት እና ደግሞ ከህይወት የማትወጪ ሰው ከሆንሽ ደግሞ በቃ ባልነካካ መርጣለሁ። ከባድ ነው ግን ኢንተለጀንት ማን እኮ በጣም they are very rare to hard to find and I know what I'm saying. That's what I was saying. Yes. Intelligent man. It's very hard. We know. So psychosexual. We know. Anyway, ምን ታረጊያለሽ መሰለሽ ጓደኛሽን አዋራት ነው። Yeah. ነገራት. Do that. Hey, remember this guy? እንደዚህ text respond አደረገልኝ እንደዚህ. He's interested. What do you think? ማለት ምንም ያሳየኝ ነገር የለም የሆኑ ሳይኖች ነው ያየሁት ግን የሆነ ፍላጎት እንዳለ የሆነ ነገር ሴንስ ያርኩ ነው okay with it. And you know I like intelligent guys. Yeah. So ይሄ ነገር ፈርዘር ቢቀጥል ከአመት በኋላ ወር ከስንት ወር በኋላ ቢመጣ ቢያገኘኝ አንድ ላይ ብንሆን comfortable situation ነው ላንቺ she says okay መጀመሪያ ጓደኛሽን ታማክራለሽ and you go to the guy. You say hey እንደዚህ I know you asked my friend out. እንዳልተገጣጠማችሁ አውቃለሁ አንተ ከመጣ if things pan out አንድ ላይ ልትገናኙ ይችላልችሁ is that awkward with you normal ነው ላንተ. He says no go ahead ግን still they might cheat together still አላውቅም if possible ባገቢ እንደዛ ነው ታጣው እስቲ ጓደኛሽ አቆዩ yes ብትይ ጓደኛ and only ያልሽ ተይ sometimes just wondering is enough. Just wonder በቃ don't do it. Just wonder. And that's okay. ሁሉንም የፈለገውን ነገር አናገኝም. Life doesn't work that way, so I should read this. ሰላም ልጄን ማሂ በጣም ነው የምወዳችሁ እናም በጣም ነው የምንወድሽ አማርኛ ስለጻፍሽ 0 ፎሎወር አዲስ አካውንት ከፍታ ነው ላክ የዊኬንድ ሰከንድ ይር ተማሪ ነኝ weekend ዘፋኙ ነው የመጣብኝ አዶ like weekend has a college ሰከንድ ይር ይበቃል ነበር weekend ሞኑ thank you ሰከንድ ብቻ ቅዳሜ ነው የምትማረው ስራ መስራት ፈልጋለሁ በጣም እየሰራው መማር ምችል መስሎ ይሰማኝ ነበር ወደ ላይ ታለች እና አሁን ስራ አገኘው ከሰኞ እስከ አርብ የምሰራ መጀመሪያ ቀን ላይ I'm so happy ከዛ ግን ምንም satisfaction ያገኘውበት አይደለም አንድ ወር ሊሆነኝ ነው ሌላኛው ነገር ደግሞ ከትምህርት ጋር ማስኬድ ይችላል ብዬ አስቤ ነበር ግን በእነዚህ ቀናት ውስጥ ምንም አላነበብኩም በፊት ውጤቴ በጣም አሪፍ ነበር አሁን እንዳይበላሽብኝ በጣም ነው የፈራሁት ብሩ መጥቶ ህይወቴ ላይ ምንም ለውጥ አያመጣም
ቤተሰቦቼ ታዩና ትምህርትሽን ተማሪ እያሉኝ ነው እና ምን ትሉኛላችሁ እናንተ? ፕሊዝ መልስ ስጡኝ። አመሰግናለሁ። ኦብቪየስሊ ምንድን ነው የናክል ደምሽን ለግሰሽ የምትኖሪው? ኤግዛክትሊ ኦፊሻሊ ስራ ሲኖርሽ I'm looking for a job. I got 2 jobs ነበር ግን like they didn't work out. እና እኔም ቅዳሜ ነው የምማረው ነው ግን it's like if you find a job and now if you don't like it ወይ ስራው ከሆነ ያላስደስተሽ ሌላ ግን እሷ ደግሞ ውጤቷ ምናምን ነው። anyways either way leave it. ፕራዮሪቲ የምትሰጪው ለትምህርትሽ ከሆነ ነው። ሁለቱ ማስኬድ ካልቻልሽ ሁሉም ሰው እኮ እኩል አይደለም ፍጥረቱ። አሁን ለምሳሌ ናና ልዩ እኔና እሷ ጭራሽ ተፈጥሯችን አንድ አይደለም። ልዩ 24 ሰዓት ሳተኛ ሽክም ፈንክሽን አይ ካንት አልታገልም ደግሞ አንዳንድ ነገር ሲታደግ is it just me ግን ቆይ is it just me? I'm not like a night owl or early riser ሁለቱንም አይደለም because sometimes የሆነ ሰሞን 24 ሰዓት ተኝ ይባል እተኛለሁ። የሆነ ሰዓት ደግሞ I cannot like አሁን ትላንት ከትላንት ወዲያ ምንም አልተኛውም። I'm still functioning ግን የሆነ ሰዓት ደግሞ ወይኔ እንቅልፍ ይበቃ አልችልም። I'm not normal እሱማ ግን because majority of people ወይ አምሽቶ ይተኛል ወይ ደግሞ እንቅልፍ ብዙም አይደለም ወይ ደግሞ በጊዜ ይነሳል ወይ ደግሞ እንቅልፍ በጣም ነው የሚተኛው። ከሁለት አንዱ ነው። እኔ ግን I'm like sometimes I'm so sleepy ግን የቦታው ምናምን ይወስነዋል። አሁን ግቢ 24/7 ነበር የምተኛው። በቃ ነበር የሚያስጠላኝ ገዛ ቤት ሰው ግን I got things to do ምናምን ነገር it's just not that boring ለኔ so it's like I'm not normal ብቻ እኔም 24 ሰዓት ፈንክሽን ላክፍ ያልጥርም እኔም እሷም ደግሞ ልተኛ ጠዋት ተኝችላል ብላጥር ክታድል እንዴት ታገሉት ተፈጥሮሽ አይደለም። ኤኒዌይስ በቃ ተማሪ ትምህርትሽን ኦብቪየስሊ ተማሪነት ስጨርሽ ነው ትደርሽበታል። ስጨርሽ ሁለት ስራ መስራት እድሜ ልክሽን ይጠብቅሽ ይልኝ ስራ ኢንጆይ ተማሪነት ኢንጆይ ፍሪ ታይምሽን እና ክላስ መጥራት ይችላል። ስራ ደግሞ ኦፍ ኮርስ ዶክተር ዘመድ ከሌለሽ ጓደኛ ከሌለሽ I'm not a doctor. I'm not a doctor, the wish say. I don't know people. እሺ እስቶ ይብቃል። Anyway, ስለዚህ የዛሬ ኤፒሶዳችን በዚያ በቃል እንግዲህ ቀጣይ ሳምንት ህማማት ነው የሚሆነው። በህማማት ሳምንት እንገናኛለን። ፋሲካ ደርሷል። ጾም ልንፈታ